ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት እንደተለመደው የእንግሊዘኛ ንግግሮችን እንዴት በቀላል መንገድ መለማመድና እንዴት በቀላሉ መንገድ መጻፍ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻ ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንዴት ማንበብ እንዳለብን እና ትርጉሙን በቀላል መንገድ ማወቅ እንችላለን ማለት ነው። ኤን እንደ ዌ፣ ደብሊው ኤን እንደ ዌ፣ ቲን እንደ ት ስናነበው ዌት ዌት፣ ኤን እንደ ኤ፣ ኤም አይን እንደ ሚ፣ ኤን ዩን እንደ ን፣ ቲኢን እንደ ት ስናነበው ሚኒት ሚኒት፣ ዌት ኤ ሚኒት ዌት ኤ ሚኒት። ምን ማለት ነው? አንድ ደቂቃ ጠብቀኝ ወይም አንድ ደቂቃ ጠብቂኝ ማለት ብንፈልግ ዌት ኤ ሚኒት ማለት እንችላለን። እንግዲህ ዌት ማለት መጠበቅ ማለት ነው። ሚኒት ማለት ደግሞ ምንድነው? ደቂቃ ነው፣ ደቂቃ። ስለዚህ ኤ ሚኒት የምትለው አንድ ደቂቃ መሆኑን ነው የሚገልጽልን ማለት ነው። ስለዚህ ዌት ኤ ሚኒት ካልን አንድ ደቂቃ ጠብቀኝ ወይም አንድ ደቂቃ ጠብቂኝ ለማለት ስንፈልግ ነው ማለት ነው። ይሄኛውስ ምን ይላል? አርኢን እንደምን ነው የምናነባት? አርኢን እንደ ሪ፣ አርኢን እንደ ሪ፣ ፒኢን እንደ ፕ፣ ፒኢን እንደ ፒ፣ ፒኢን እንደ ፒ አነበብንና ኤን አናነባትም። ኤን ለምን አናነባትም? የመጀመሪያዋን ሁለት አናባቢዎች ናቸው። እዚህ ጋር ሁለት አናባቢ ናቸው፣ ኢና ኤ። ስለዚህ ማን አናነባትም ማለት ነው? የመጀመሪያውን አንብበን ቀጥሎ ያለውን ስለማናነብ ኤን ነው የምናነባት፣ ኢን ነው የምናነባት ማለት ነው። ስለዚህ ፒኢን እንደ ፒ እናነባታለን። ከዛ ኤን አለፍን፣ ቲን እናነባለን። ስናነበው ቲን እንደ ት ማለት ነው። ስናነበው ሙሉን ሪፒት ሪፒት። ይሄኛውስ ቲኤችኤን በአንድ ላይ ምን ብለን ነው የምናነበው? ቲኤችኤን ዛ ዛ። ቲን እንደ ት ስናነበው ዛት ዛት። ሪፒት ዛት ሪፒት ዛት። ምን ማለት ነው? ያንን ድገም ወይም ያንን ድገመው ማለት ብንፈልግ ሪፒት ዛት እንላለን ማለት ነው። እንግዲህ ሪፒት ማለት ምን ማለት ነው? መድገም ማለት ነው ወይም ድግግሞሽ እንደማለት ነው። ዛት ማለት ደግሞ ምንድነው? ያ። ስለዚህ ያንን ድገም ወይም ድገመው ማለት ብንፈልግ ሪፒት ዛት እንላለን ማለት ነው። ይሄኛውስ ምን ይላል? ኤስኤን እንደ ሳ፣ ኤስኤን እንደ ሳ ነው የምናነበው። ምክንያቱም እዚህ ጋር አናባቢን ከተነባቢ ጋር ነው የምናነበው። አናባቢ ከተነባቢ ጋር ነው የሚነበበው። ስለዚህ ኤስኤን ከሳ ነው እንደ ሳ ነው የምናነባት። ኤስኤን እንደ ሳ። ዋይን አናባቢ ዳትም እንደይ ስድስተኛ ፊደል ስለሆነች እንደይ ነው የምናነባት። አናባቢ ዳትም ስድስተኛ ፊደል አናባቢ ስለሌላቸው ስናነባቸው ራሳቸውን ነው የምናነባቸው ማለት። ስለዚህ ዋይን እንደ ያነበብን ሳይ። ቲኤችኤን አሁን እንዴት እናነባለን? እንደ ዛ። ቲኤችኤን እንደ ዛ፣ ቲን እንደ ት ስናነባው ዛት ዛት። ኤን እንደ ኤ፣ ጂኤን እንደ ጌ፣ ጂኤን እንደ ጌ። አይን አናነባትም መጀመሪያ ኤን ስላነበብን። ስለዚህ ጂኤን እንደ ጌ አነበብን። ኤንን እንደ ን እናነባታለን። ስናነበው አጌን አጌን። ሳይ ዛት አጌን፣ ሳይ ዛት አጌን። ምን ማለት ነው? ደግመህ ተናገር፣ ደግመህ ተናገር ወይም በድጋሜ ተናገሪ ማለት ብንፈልግ ምን ማለት እንችላለን? ሳይ ዛት አጌን ማለት እንችላለን። ሳይ ማለት እንግዲህ ሳይ ማለት በል ተናገር እንደማለት፣ እንደዚህ በል እንላለን አይደል? ወይም ተናገር ለማለት ስንፈልግ እንደዚህ በል እንላለን። ልክ እንደዛ ማለት ነው። ዛት ማለት ደግሞ ያንን ማለት ነው። ያን ወይም ያንን ለማለት ነው። አጌን ማለት ደግሞ በድጋሜ ወይም እንደገና ለማለት ነው። ስለዚህ ሳይ ዛት አጌን ስንል ደግመህ ተናገር ወይም ደግመሽ ተናገሪ ለማለት እንጠቀመዋለን ማለት ነው። እዚህ ጋርስ ምን ይላል? ፒን እንደ ፕ፣ ፒን እንደ ፕ እንዴት አነበብናት? ምክንያቱም አናባቢ የላትም። ስለዚህ እንደ ፕ ነው የምናነባት። ምክንያቱም አናባቢ ስለሌላ ስድስተኛ ፊደል ስለሆነች ፕ ብለን ነው የምናነባት። አናባቢ ኑራት ሌላ ትሆን ነበር። ስለዚህ ድምፁ ይቀየር ነበር ማለት ነው። ስለዚህ ፒን እንደ ፕ አነበብን። ኤልኤን እንደ ል፣ ኤልኤን እንደ ል፣ ኤልኤን እንደ ሊ፣ ይቅርታ እንደ ል ሳይሆን ፒን እንደ ፓ ነበብን። ኤልኢን እንደ ሊ፣
እዚህ ጋር ኤን አናነባትም። ኢን አንብበናል፣ ሁለት አናባቢ ስለሆኑ ይህን መያዝ አለባችሁ ማለት ነው። ስለዚህ ኤን አነበብን፣ ኤን አናነባትም። ኤልኢን እንደ ሊ፣ ከዛ ኤን አለፍን። ኤስ ኢን በአንድ ላይ እንደ ስ ስናነባው ፕሊስ ፕሊስ። ቢ ኢን በአንድ ላይ ቢ ብለን እናነባለን። ቢ ኢን ቢ። ከዛ ኪው ዩን በአንድ ላይ እንደምናነባለው እንደ ኪው ዩን በአንድ ላይ እንደ ኪው ኢ። ኦኬ እዚህ ጋር ኪው ዩን እንደ ኪው ካነበብን ቲን እንደ ት ነው የምናነበው። ምክንያቱም ዩን አነበብን አይ አነበብም ማለት ነው። ስለዚህ ኪዩት ነው የምንለው። ኪዩት ሁለቱን አናባቢ አይና ኢን አናነባቸው ማለት ነው። ስለዚህ ኪው አይን እንደ ኪው ካነበብን ቲን እንደ ት ስናነበው ኪዩት። ፕሊስ ቢ ኪዩት። ፕሊስ ቢ ኮይት ምንድን ነው? ጸጥ በል ወይም ጸጥ በይ ማለት ስንፈልግ ፕሊስ ቢ ኳይት እንላለን ማለት ነው። ኳይት ማለት ምንድን ነው አልኳችሁ? ኳይት ስንል ጸጥታ፣ ዝም ማለት እንደማለት ነው። ፕሊስ ማለት ደግሞ እባክህ ወይም እባክሽ ለማለት ነው። ቢ ማለት ደግሞ እንደዚህ ሁን፣ እንደዚህ አድርግ። ስለዚህ ፕሊስ ቢ ኳይት ስንል እባክህ ጸጥ በል ወይም እባክሽ ጸጥ በይ፣ ዝም በይ ለማለት ስንፈልግ በዚህ መልኩ መጠቀም እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይቲን በአንድ ላይ እንደምናነባቸው እንደ ኤት አይኤስን ኤዝ ኤምዋይን እንደ ማይ እዚህ ጋር ኤፍኦን እንደ ፋ አይደለም የምናነባት። ኤፍኤን እንደ ፋ ሳይሆን እንደ ፎ፣ ኤፍኤን እንደ ፎ። ከዛ ዩን አናነብም። ኤልን እንደ ል፣ ቲን እንደ ት ስናነባው ፎልት ኤት ኢዝ ማይ ፎልት ስንል ማለት ነው የኔ ስህተት ነው ወይም የኔ ችግር ነው ማለት ብንፈልግ ኢት ኢዝ ማይ ፎልት እንላለን ማለት ነው። እንግዲህ ማይ ማለት የኔ ማለት ነው። ፎልት ማለት ደግሞ ስህተት ማለት ነው፣ ስህተት። ስለዚህ ይህ የኔ ችግር ነው ወይም የኔ ስህተት ነው ማለት ብንፈልግ ኢት ኢዝ ማይ ፎልት እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ኤስ ኤች ኦን በአንድ ላይ እንደምናነበዋለን። ኤስ ኤች ኦን እንደ ሾ፣ ዳብሊውን እንደ ው ስናነበው ሾው። አይቲን እንደ ኢት፣ ቲኦን እንደ ቱ፣ ኤምኢን እንደ ሚ። ሾው ኤት ቱ ሚ ምን ማለት ነው? አሳየኝ ወይም አሳይኝ ማለት ብንፈልግ ሾው ኢት ቱ ሚ እንላለን ማለት ነው። እንግዲህ ሻው ማለት ምንድን ነው? ማሳየት ማለት ነው። ስለዚህ ኢት ማለት ደግሞ ምንድን ነው? የሚታየውን ነገር ለመግለጽ ኢት እንላለን ወይም ይህ እንደ ማለት ነው። ስለዚህ ቱ ሚ ማለት ደግሞ ለኔ እያለን ነው። ስለዚህ ሻው ኤት ቱ ሚ ስንል ይሄን አሳየኝ ወይም አሳይኝ ማለት ብንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኛው ምን ይላል? አይቲን እንደ ኢት። እዚህ ጋር እቺ ኮማና ኤስ ያለባት ለምንድን ነው የሚያገለግሉት? ኢዝ እንደማለት ነው። እቺ ኢዝ ለማለት ነች። ኢት ኢዝ ለማለት ነው። ወይም ኢትስ ብለን ማንበብ እንችላለን። ኢት ኢዝ ሶ፣ ኤስኦን እንደ ሶ፣ ኤፍኤን እንደ ፋ፣ አርን እንደ ር ስናነበው ፋር። ኢት ኢዝ ሶ ፋር። ኢት ኢዝ ሶ ፋር ምን ማለት ነው? ሩቅ ነው ማለት ስንፈልግ፣ በጣም ሩቅ ነው ማለት ስንፈልግ ኢት ኢዝ ሶ ፋር እንዳለን ማለት ነው። እንግዲህ ኢት ኢዝ ማለት ነው እያለን ነው። ሶ ማለት ስለዚህም እንደማለት ይሆናል። እዚህ ጋር ግን በጣም ለማለት ነው፣ በጣም። ስለዚህ ፋር ማለት ደግሞ ሩቅ ማለት ነው። ስለዚህ ኢት ኢዝ ሶ ፋር ካልን በጣም ሩቅ ነው እያለ ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም እዚህ ጋር አይቲኤስ አለ። ምን ብለን ነው የምናነባው? ኤት ኢዝ ለማለት ነው ብያቸዋለሁ። ኤት ኢዝ፣ ኤስኦን እንደ ሶ፣ ኤንኤን እንደ ኒ፣ አርን እንደ ር ስናነበው ኒር፣ ኤን አናነባትም ማለት ነው። ስለዚህ ኒር ብለን ነው የምናነበው። ኤት ኢዝ ሶ ኒር፣ በጣም ቅርብ ነው ማለት ብንፈልግ ደግሞ በዚህ መልኩ መግለጽ እንችላለን ማለት ነው። እንግዲህ ኢት ኢዝ ስንል ነው እያልን ነው። ይህ እንደዚህ ነው እያልን ነው። ሶ በጣም ማለት ነው። ኒር ስንል ደግሞ ቅርብ ማለት ነው፣ ቅርብ። ስለዚህ ኢት ኢዝ ሶ ኒር ካልን ቅርብ ነው እያለ ነው ማለት ነው። ይሄኛውስ አይቲን እንደ ኢት፣ አሁንም ኤት ኢዝ አልን። ኤት ኢዝ፣ ኤች ኦን እንደ ሆ፣ ቲን እንደ ት ስናነበው ሆት። ኤት ኢዝ ሆት፣ ሙቀት ነው። እንግዲህ ሆት ማለት ምንድን ነው? ሙቀት ማለት ነው።
ኢት ኢዝ ነው እያልኳችሁ ነው። ይሄ እንደዚህ ነው እያለን ነው። ስለዚህ ሙቀት ነው ማለት ስንፈልግ ኢት ኢዝ ሆት እንላለን። ይሄኛውስ ምን ይላል? ኢት ኢዝ ሲኦን እንደ ኮ ሲኦን እንደ ኮ ኤልን እንደ ል ዲን እንደ ድ ስናነበው ኮልድ ኮልድ ኢት ኢዝ ኮልድ ምን ማለት ነው? ቀዝቃዛ ነው ቀዝቃዛ ነው ማለት ስንፈልግ ኢት ኢዝ ኮልድ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ኢት ኢዝ ዲኤን እንደ ዳ አርን እንደ ር ኬን እንደ ክ ስናነበው ዳርክ ኢት ኢዝ ዳርክ ኢት ኢዝ ዳርክ ምን ማለት ነው? ጨለማ ነው ጨለማ ነው ወይም ማታ ነው ማለት ስንፈልግ ኢት ኢዝ ዳርክ እንላለን ማለት ነው። ዳርክ ማለት ጨለማ ነው። ስለዚህ ጨለማ ነው ስንል በዚህ መልኩ መግለጽ እንችላለን። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኢት ኢዝ ኢን እንደ ኢ አነበብን። ኤን አናነብም ሁለቱም አናባቢ ስለሆኑ ኢን አንብበን ኤን አናነብም እያችኋለሁ። የመጀመሪያውን አንብበን ቀጥሎ ያለውን ስለማናነብ ኢን አነበብን። ከዛ ኤን አናነብም። ኤስን እንደ ዝ ዋይን እንደ ይ ስናነበው ኢዚ ኢዚ ኢት ኢዝ ኢዚ ኢት ኢዝ ኢዚ ምን ማለት ነው? ቀላል ነው ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ በዚህ መልኩ ብትለማመዱ እናንተ ጥሩ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኞላችሁ። ሰናይ ጊዜ